ሳህኑ የወርቅ ቢሆን ዳቦ ከሌለው ምን ይጠቅማል? አሁን እኔ እንደዛ የሆንኩ ያክል እየተሰማኝ ነው። እስኪ የምትፈልጉኝና የምትወዱኝ ሰዎች ካላችሁ ይሄንን መልእክት ሼር አድርጉልኝ፣ ለብዙ ሰው ይዳረስ። በጣም ያቃተኝ ስለሆነ ላለፉት 2 ዓመት ተመሳሳይ መልእክት ነው እኔም እያስተላለፍኩ ያለው። አሁንም ግን በርካቶች ከመታለልና ከመጭበርበር አልተቆጠባችሁ። በተለይ ደግሞ ተቸግራችሁ በችግሮቻችሁ ላይ ምንም ጉዳይ የማይሰጣቸው ሰዎች ገንዘቦቻችሁን እየበሏችሁ ነውና ትላንት አንዲት ልጅ አሁን እያለቀሰች ነው የደወለችልኝ። በቤተሰብ የሚተላለፍ የካንሰር ኬዝ ያለባቸው ከዚህች ልጅ እንግዲህ ተቸግራ እያነባች አውርተው ገንዘብ አጭበርብሯታል። እኔ ዮሐንስ ነኝ ብሎ ማለት አሁን የያዙት ደግሞ በቤተሰብ ስም አስገቡልን፣ በዘመድ ነው በእኔ አካውንት አይደለም። በፊት ስሜን ያሐስም በመቀያየር አካውንት በመክፈት ነበር የሚያጭበረብሩትና አሁን ደግሞ ምንድነው የሚያደርጉት? የተለያየ ስም አንድ ሰውዬም አሁንም እንዲያውም የደወለልኛል። በርካታ ገንዘብ ነው፣ ብዙ ነው። ለቁጥር ራሱ ሲጠራው ያስደነግጣል። ሰው ሁሉ አገናኛለሁ ብሎኝ አንተን ሆኖ አናግሮኝ ነውና በተለያየ እንዲህ አይነት ነገር ሲያጋጥማችሁ ቀጥታ ወደ ህግ ሂዳችሁ ባንክ ቤት ሂዳችሁ ከህግ ተጣርተው ገንዘባችሁ እንድታገኙ አድርጉ። ይሄ አይነት ነገር የገጠማችሁ ሰዎች እባካችሁ፣ እኔ ስራ እንዳቆምና እንድገደብ የተደረገ በየቀኑ በርካታ ሰዎች እንዲህ አይነት ነገር ደርሶባችሁ ትመጣላችሁ። ስለማያስችለኝ አገልግሎቱን ሰጥቼ ሰዳችኋለሁ ሁሌም በየቀኑ። አሁን ትላንት ከ10 ሰው በላይ ተገድጄ ስራ እየሰጠው ባልነበርኩበት ሁኔታ አገልግሎት እንሰጡኛለሁ። ሁሉም ሰው ልቡ ተሰብሮ እንዲህ አይነት ነገር አጋጥሞ ይብሎ ሲመጣ ቢያንስ እኔ በምችለው የኔ ልወጣ ብዬ ከተፈጥሮ ጋር ያለውን ተጠቃሚነት ለመንገር ደከመኝ አይደለም። እውነት ለመናገር የምታጠቁት ሰው እኮ ጠንካራ መሆን መቻል አለበት። እንዴት ደካማ ሰው ታጠቃላችሁ እንዴ? እኔ ያለኝን ነገር እኮ ላሳውቅ ስል እንደው ከኔ አገልግሎት የምትፈልጉ ሰዎች እንኳን ካላችሁ ስትቸገሩ መታችሁ አትክፈሉ፣ ግድ የለም ዛሬ ግዙኝ። ዛሬ በምሰራው ነገር ሁሉ ውጤታማ እንደሆን ምሰራቸው ስራዎች ላይ የኔ ድርሻ ምንድነው ብላችሁ ጠይቁኝ። እኔን ማግኘት ስትፈልጉ ከአንድ ስልክ ውጭ የለኝም፣ 0911 43 17 83። ከዚህ ውጭ ሶሻል ሚዲያ ላይ የሚሰራጩ ስልኮች የኔ አይደሉም። በቤት ውስጥ መታችሁ የክትትል ስልኮች የልጆቹ ስልኮች ነበር። እናንተና እነሱ ብቻ ነው የመጣ ሰው ብቻ ነው የሚያውቃቸው። ከመጣ ሰው ውጭ የሚያውቃቸው የለም። የኔን መረጃዎች እየቆራረጡ የሚጭኑ ሰዎች፣ ድምጾችን የተለያየ አካውንት እየከፈቱ ስልክ የሚያስቀምጡ ሰዎች፣ ቴሌግራም ላይ ዋትስአፕ ላይ አውሩኝ የሚሏቸው አትስሟቸው ባካችሁ። እኔ ከምሰጠው አገልግሎት በላይ አትጎዱ። በቃ መጥቀም ካልቻልኩ ሌላው ለመጎዳት ምክንያት አሉን። እኔ ሰብአዊነት የሚሰማኝ ግለሰብ ነኝ። አዎ ሊሆን ይችላል እኮ ከተፈጥሮ ብዙ ነገር ልንጠቀምበት እንችላለን። ሀገራችን ትደግ ከተባለ ሀገራችን ሊያሳድግ የሚችል የኛን ኢኮኖሚ ሊገነባ የሚችለው ይሄው ኦርጋኒክ አግሪካልቸር እና ኸርባል ሜዲሲን ነው። ሌላ አማራጭ የለም። ቴክኖሎጂው ከእጃችን የሄደ ነው። በኢኮኖሚ የተመታን ነው። ያለንን ሀብት ወደ ገንዘብ ቀይረን ራሳችን ሀገራችን የምንጠቀምበት ብቸኛ ዘርፌ ነው። እስኪ እዚህ ላይ እኔ ላይ ኢንቨስት አድርጉ፣ ተጎዱ። እኔን ከፈለጋችሁኝ ከልባችሁ ማደርገው ነገር የሚጠቅም ከሆነ ዋጋ ያለው ከሆነ ዋጋ አለህ አንተ ሰው ካላችሁኝ እኛ ምን እንግዝህ ምን እንደግፍህ በምንችለው ነገ ልታስፈልገን ትችላለህ። ስትጠቁ ስትቸገሩ እኔን ከመፈለግና ለእንደዚህ ለበላተኛ ለአጭበርባሪዎች ከምትዳረጉ ዛሬ ከተባበርን ዛሬ ካልሆነ ግን ደግሞ እስኪ እንደነዚህ አይነት ድርጊት ራሳችሁን ቆጥቡ። ለበላተኛ አትጋለጡ ባካችሁ። ሄል ለምናችሁ ብዙዎች እንዲያዩት ሼር አድርጉልኝ። እንዲም ብያላቅም እኔ ፎሎ አርጉኝ ሼር አርጉልኝ እንኳን ግን ሰው ተጎርቶ ሲመጣ አንዳንድ ሰው አቂሞ ይመጣል። እኔ መስየው ካጣራ በኋላ ነው ካረጋገጠ በኋላ ነው እንጂ ይሄ ደግሞ አመኔታን ለማሳጣት የተሰራ ነው። እስኪ ላለፉት እኔ አንድ ግለሰብ እኮ ነኝ። ሲቀር የሚቀር ነገር ነው። እኔም ስተው የሚተው ነገር ነውና እንተባበር ጎበዝ።